በተፈጥሮ መውለድ ወይም ቫጃይናል ዴሊቨሪ ምን አይነት ተግዳሮቶች ወይም ቻሌንጆች አሉት የሚለውን ስናይ አንደኛው የምጥ ህመም ነው። እንደምታውቁት በተፈጥሮ አምጦ መውለድ ከምጥ ህመም ጋር በጣም የተቆራኘ ነው። ምክንያቱም የምጥ ህመም አንዱ የሂደቱ አካል ስለሆነ ይሄኛው አንዱ ተግዳሮት ነው። ሁለተኛው የዳሌ ወለል ጉዳት ወይም ፐልቪክ ፍሎር ኢንጁሪ የሚባል ነው። ይህም ከአምጦ ከመውለድ ጋር የሚገናኝ ነው። ይህ ችግር እናቶች እድሜያቸው እየገፋ ሲመጣ የማህፀን መንሸራተት፣ ሽንት የመቆጣጠር ችግርና ሌሎች የጤና ችግሮች ሊያጋልጥ ይችላል የሚሉ ጥናቶች አሉ። ምንም እንኳን ሁሉም ጥናቶች በዚህ ዙሪያ አንድ አይነት ውጤት ባያሳዩም። ሌላኛው ተግዳሮት በሂደቱ ዙሪያ እምነት አለማሳደር ወይም መጨነቅ ነው። ከላይ ለመጥቀስ እንደሞከርኩት እንግዲህ በተፈጥሮ አምጦ መውለድ ወይም ቫጃይናል ዴሊቨሪ ለሰዓታት የሚቆይ ሂደት ሲሆን በዚህ ሂደት እናትም ሆነች ቤተሰቦቿ በሂደቱ ዙሪያ ስጋት መኖሩ አንዱ ተግዳሮት ነው ማለት ነው።